Hello guys, how are you? Okay, today I am going to teach you about the simple present tense. Simple present tense ሲባል ምን ማለት ነው? ባይዘው መሰረታዊ የእንግሊዝኛ ቋንቋ መሰረታዊ የግራመር ትምህርት ይህ ነው። ሲምፕል ፕሬዘንት ቴንስ ማለት ነው። ቴንስ ማለት ታውቃላችሁ ሶስት አይነት ቴንሶች አሉ። እነሱም ሁሉ ጊዜ የሚያመለክት የህላፍ ጊዜ የሚያመለክት የመጪ ጊዜ የሚያመለክት ተብሎ ሶስት ይመቀላሉ። እነሱ ሶስቱ ደግሞ አራት በጠቅላላ 12 አላቸው። ከነሱ አንዱ ሲምፕል ፕሬዘንት ቴንስ ነው። ሲምፕል ፕሬዘንት ቴንስ ማለት ደግሞ የእንግሊዝኛ የግራመር አጠቃቀም እና ሁሉም ነገር ምንለው ነገር 90% የያዘ ነው። ሲምፕል ፕሬዘንት ቴንስ ሙሉ በሙሉ አወቀ ማለት አንተ እንግሊዝኛ መናገር በቃ ሙሉ በሙሉ ጀምረሃል ማለት ነው። ስለዚህ እንዴት ነው የሚለው ነገር እናያልና ተከተለኝ። እስከ መጨረሻው ደግሞ ተከተሉት። በጣም ሲምፕል በሆነ አጠቃቀም ሲምፕል በሆነ አራዳድ እናንተ ሙሉ በሙሉ እንዲረዳችሁ አደርጋችኋለሁ ማለት ነው። ሲምፕል ፕሬዘንት ቴንስ ማለት ለምን ይጠቅማል? ዩዝ ቱ ኤክስፕሬስ ሃቢት የሆነ ልምድ ነገር ስንናገር በቃ የለመድነው ወይ ደግሞ የምናደርገው ነገር ስናወራ ሲምፕል ፕሬዘንት ቴንስ እንጠቀማለን። ጀነራል ትሩዝ በቃ ሀቅ የሆነ ጀነራል ሀቅ የሆነ ነገር ስናወራ ሲምፕል ፕሬዘንት ቴንስ እንጠቀማለን። ስኬጁል ኢቨንትስ ማለት የሆነ ፕሮግራም የወጣለት ተግባር ለመተግበሩም ሲምፕል ፕሬዘንት ቴንስ እንጠቀማለን። ፋክትስ በቃ ሀቅ የሆነ ነገር ለማውራት ሲምፕል ፕሬዘንት ቴንስ እንጠቀማለን። ኢንስትራክሽን ማለት ትዕዛዝ ለመስጠት የሆነ ነገር ትዕዛዝ ስትሰጥ ሲምፕል ፕሬዘንት ቴንስ እንጠቀማለን ማለት ነው። እንደገና ለፊውቸሩም ያገለግላል። ባይዘው ፊውቸር የራሱ አለው። በሲምፕል ፕሬዘንት ቴንስ ተጠቅመን ስኬጁል የሆነ ፊውቸርም ለመናገር እንጠቀማለን ብለናል። ባይዘው እሺ ምን አይነት ፎርም አለው? በደንብ ተከተሉኝ። ፎርም አይ ዩ ዊ ዘይ ከሆነ ምን ያስከትላሉ? ፕላስ ቨርብ ዋን ያስከትላሉ። ቨርብ ዋን ነው በቃ ሁሌ ሌላ ኢንፍሌሽን ገለ አይደለም። ቨርብ ዋን ያስከትላሉ ማለት ነው። ከዛ ኮምፕሊመንት ተከትሎ ይመጣል ማለት ነው። እሺ ሂ ሺ ኢት ከሆነ ደግሞ ቨርብ ኤስ ማለት ቨርብ ዋን እንደገና ኤስ የሚጨመርበት ነው ማለት ነው። ሴንቴንስ ላይ ሲገባ ማለት ነው። ግራማቲካሊ አጠቃቀሙ እንዴት እንደሆነ ነው የምነግራችሁ ያለሁት። አሁን ወደ ኤግዛምፕል ስንሄድ ግን በደንብ ይረዳችኋል ምን አይነት ነው ሲምፕል ፕሬዘንት ቴንስ የሚለው ነገር በደንብ ይረዳችኋል ማለት ነው። እስኪ ወደ አንደኛው ኤግዛምፕል እንሂድ። አንደኛው ኤግዛምፕል ሲናይ አይ ቦት ኤ ብሬድ አለ። አይ ቦት ኤ ብሬድ ማለት ሀቢት ነው የሚያወራው። አሁን ዳቦ እገዛለሁ ማለት አሁን እየገዛሁ ነው ማለት አይደለም። ዳቦ በቃ መግዛትስ ልምዴ ነው። በቃ ዳቦ ጧት እገዛለሁ ወይ ደግሞ በሆነ ሰዓትስ እገዛለሁ ማለት ነው። ስለዚህ አሁን እየገዛሁ ነው ወይ ለቀጣይ እገዛለሁ ወይም ለቀጣይ አደርጋለሁ አይደለም የሚለው ያለው። አሁን ልምዱ ነው እየተናገረ ያለው። ልምዱ ስለ ዳቦ እገዛለሁ እያለ ነው። ዳቦ እገዛለሁ አይ ባይ ኤ ብሬድ ማለት ዳቦ እገዛለሁ የሚል ትርጉም አለው ማለት ነው። ወደ ሁለተኛው ስንሄድ ኤግዛምፕል 2 they watch TV regularly ይልካ repeatedly ወይ ደግሞ regularly they watch TV regularly ቴሌቪዥን ያያሉ። እነሱ ሁሌ ቴሌቪዥን ያያሉ በሆነ ሰዓት በቃ በማታ ነው ጧት ነው ወይስ ሌሊት ነው መቼ ነው ግን ልምዳቸው ነው። በቃ ቴሌቪዥን ማየትስ ልምዳቸው ነው ለማለት ተፈልጎ ነው ማለት ነው። ምን አለ? they watch TV regularly repeatedly ማለት ነው። ስለዚህ ሀብት ነው። ይሄም በቃ ተደጋጋሚ የሚደረግ ነገር ነው የሚነግረን ያለው ማለት ነው። እነሱ ሁሌ ቲቪ ያያሉ የሚል ትርጉም አለው። ኦኬ ወደ ሶስተኛው ኤግዛምፕል እንሂድ። ሶስተኛው ኤግዛምፕል ምን ይላል? you do your homework አለ። ሀብቱ ነው። አንተ የቤት ስራ እኮ ትሰራለህ። በቃ አንተ ምንም አትታማም በቤት ስራ መስራት። ስለዚህ ትሰራለህ። አሁን እየሰራህ ነው ማለት አይደለም። እኔ ጋር ናችሁ አይደለ? አዎ አሁን እየሰራህ ነው አይደለም። ምን እያለው ነው? you do your homework የቤት ስራህን ትሰራለህ። አንተ ሁሌ ትሰራለህ ልምድህ ነው እያለው ነው። የዘወትር ተግባሩ ሀብቱ ነው የሚነግረው ያለው ማለት ነው። አንተ የቤት ስራህን ሁሌ ትሰራለህ እያለው ነው ያለው ማለት ነው። ኦኬ ወደ አራተኛው ኤግዛምፕል ነኝ። they study maths every Thursday ኦኬ ሐሙስ ሁሌ ማትስ ያጠናሉ። እነማን? እነሱ ማለት ነው። they study maths every Thursday ኦኬ እነሱ ሁሌ ሐሙስ ሂሳብ
ያጠናሉ። ኦኬ they study maths every Thursday. ኦኬ ወደ አምስተኛው ኤግዛምፕል we play games every day ሁሌ ጌም እንጫወታለን ይላል። we play games every day በቃ ሁሌ የምታደርገው ልማድህ ማለት ነው። እሺ ሁሌ እንጫወታለን ጌም እንጫወታለን እያለ ነው። ወደ ስድስተኛው እንሂድ። ስድስተኛው ኤግዛምፕል ሲኒ he drinks tea at breakfast አሁን we they I ስንጠቀም ኤስ አልተጠቀምንም። እዚህ ላይ ግን ድሪንክስ የሚለው ድሪንክ ቨርብ ዋን ነው ኤስ ጨምረዋል እዚህ። ስለዚህ he she it ከሆነ ኤስ ይጨምራል ብያችኋለሁ አይደል? አዎ he drinks tea at breakfast ሀብቱ ነው የሚናገረው ያለው እዚህ ልምዱ ማለት ነው። they drinks tea at breakfast ሁሌ በቁርስ ሰዓት ሻይ ይጠጣል ይለናል። እሱ ሻይ ይጠጣል ልምዱ ነው። እሱ ሁሌ በቁርስ ሰዓት ሻይ ይጠጣል የሚል ትርጉም አለው። ኦኬ ወደ ሰባተኛው ኤግዛምፕል the sun rises in the east አሁን ትሩዝ በቃ ጀነራል ትሩዝ ነው የምንነግረን ያለው ወይ ደግሞ ጀነራል ፋክት የሆነ ነገር እየነገረን ነው ማለት ነው። the sun rises in the east ፀሐይዋ በምስራቅ ትወጣለች። ትወጣለች አይደለ? the sun rises in the east ትሩዝ ይነግረናል። ፀሐይዋ በምስራቅ ትወጣለች እያለን ነው። ወደ ስምንተኛው ኤግዛምፕል ስንሄድ she plays football እሷ እግር ኳስ ትጫወታለች። መቼ? አሁን እየተጫወተች ነው ወይስ ገና ትጫወታለች ነው? አይደለም። እሷ ትጫወታለች ማለት ልምዷ ነው። በቃ እሷ እግር ኳስ ትጫወታለች እኮ በቃ ትችላለች ለማለት ነው። ስለዚህ she plays football ኤስ ጨምረዋል። እሷ የእግር ኳስ ትጫወታለች የሚል ትርጉም አለው። ወደ ዘጠነኛው ስንሄድ አስተር arrives here on Sunday አስተር ስማ እዚህ ላይ አስተር arrives here on Sunday ይለናል። ኒር ፊውቸር ነው የሚያወራው ይሄ። አሁን ለፊውቸር ኒር የሆነ ነገር ያወራል ብያችኋለሁ አይደል? ሲምፕል ፕሬዘንት ቴንስ በቃ ስኬጁልድ የሆነ ነገር አለ። ስለዚህ ሳንዴይስ እሁድ ትደርሳለች ማን? አስተር ማለት ነው። እሺ አስተር እሁድ እዚህ ትደርሳለች የሚል ትርጉም አለው። ምን አለ? አስተር arrives here on Sunday አስተር arrived here on Sunday የሚል ትርጉም አስተር እሁድ እዚህ ትደርሳለች የሚል ትርጉም አለው። ወደ አስረኛው ስናልፍ ደግሞ we start work soon ይሄም ፊውቸር ኒር ፊውቸር ነው የሚያወራው። ስኬጁልድ የሆነ ኒውቸር ያመለክታል ብያችኋለሁ አይደለ? we start work soon በቃ ቅርብ ጊዜ ስራ እንጀምራለን የሚል ትርጉም አለው። ቅርብ ጊዜ ስራ እንጀምራለን የሚል ትርጉም አለው። ይሄም ሲምፕል ፕሬዘንት ቴንስ ነው። we start work soon ኦኬ አሁን እስካሁን አፈርማቲቭ በቃ ትክክለኛ ፖዚቲቭ የሆነ ሴንቴንስ እያየን ነበር። እንዴት አድርገን ነው የምንጠቀመው ሲምፕል ፕሬዘንት ቴንስ የሚለው? ሙሉ በሙሉ አብዛኛው ጊዜ የምንጠቀመው ሴንቴንስ ሲምፕል ሴንቴንስ ተጠቅመን ነው ብያችኋለሁ አይደል? እሺ ሲምፕል ፕሬዘንት ቴንስ ተጠቅመንስ ኔጌቲቭ እንዴት አድርገን እናደርገዋለን? ኔጌቲቭ ሲምፕል ፕሬዘንት ቴንስ ኔጌቲቭ ፎርም ኦፍ ሲምፕል ፕሬዘንት ቴንስ እንዴት ነው የሚለው ደግሞ እናያለን። ወደ ኔጌቲቭ ስንቀይረው ሁሌ ቨርብ ቱ ዱ እናስገባለን እዚህ ላይ ቨርብ ቱ ዱ ያስከትላል። ሲምፕል ፕሬዘንት ቴንስ ወደ ኮሽን እና ወደ ኔጌቲቭ ስትቀይረው ቨርብ ቱ ዱ ይወስዳል ብያቸዋለሁ። ኦኬ ኤግዛምፕል 1 I don't buy a bread አለ። I don't buy don't ተጠቅመናል እዚህ I don't buy a bread ወይ ደግሞ I do not buy a bread ዳቦ አልገዛንም የሚል ትርጉም አልገዛሁም እያለ ነው። ስለዚህ ልምድ አይደለም አልገዛም ዳቦ አልገዛሁም አይደለም። እዚህ ሁሌ አልገዛም ዳቦ እኮ አልገዛም እኔ ልምድ አይደለም እያለ ነው። እሺ ኦኬ ስለዚህ ገዝቻለሁ ልገዛ ነው ወይስ እየገዛሁ ነው? አይደለም። ዳቦ አልገዛም ማለት ሁሌ ልምድ አይደለም። ዳቦ መግዛትስ ልምዱ የለኝም habitual action አይደለም እያለ ነው። ልምድ አይደለም እያለ ነው። እሺ ኦኬ ወደ ሁለተኛው ኤግዛምፕል ኔጌቲቭ ስንሄድ they don't watch TV regularly ቴሌቪዥን በተደጋጋሚ አያዩም እነሱ በቃ ቴሌቪዥን ማየት ልምዳቸው አይደለም እያለን ነው ያለው። ምን አለ? they don't watch TV regularly እነሱ በተደጋጋሚ ቲቪ አያዩም በቃ አያዩም የሚለው ትርጉም አለው። ስለዚህ ልምዳቸው አይደለም የሚል ትርጉም አለው። ስለዚህ ሲምፕል ፕሬዘንት ቴንስ ምን ማለት እንደሆነ እያያችሁ ነው። ኦኬ ወደ ሶስተኛ ኤግዛምፕል you don't do your homework you don't do your homework what does it mean? you don't do
you don't do your homework የቤት ስራ እኮ አንተ አትሰራም በቃ ሁሉ ልምድህ አይደለም ምትሰራ አይደለም እያለው ነው አሁን አሰራህም ወይ ደግሞ አሁን እየሰራህ አይደለም እያለ አይደለም ልምዱ አይደለም ልምድህ አይደለም የቤት ስራ አትሰራም ለምንድነው ሀብትህ ማታደርገው ወይ ደግሞ ለምንድነው ልምድህ ማታደርገው እያለው ነው you don't do your homework አዎ ስለዚህ አንተ የቤት ስራህን አትሰራም ማለት ልምድህ አይደለም የቤት ስራ መስራቱን ልምዱ የለህም እያለው ነው ኦኬ ወደ አራተኛው ኤግዛምፕል we don't play games every day we don't play games every day ሁሌ ጌም አንጫወትም ልምዳችን አይደለም ጌም መጫወት ልምዳችን አይደለም እያለ ነው አፍራሽ ነገር ነው የሚያመ don't ስለዚህ verb to do እንጠቀማለን ብያችኋለሁ አይደል simple present tense ወደ question ስንቀይረው ወይ ደግሞ ወደ negative ስንቀይረው verb to do እንጠቀማለን ብያችኋለሁ እሺ you don't do your homework እንደገና we don't play games every day ሁሌ ጌም አንጫወትም ልምዳችን አይደለም እያለ ነው ሁሌ ጌም አንጫወትም የሚል ትርጉም አለው ወደ አምስተኛው ኤግዛምፕል ስንሄድ he doesn't drink tea at breakfast አዎ እዚህ ላይ doesn't ስላለው drink የሚለው s አላልጨመረም ምክንያቱ does የሚለው ስለወሰደ ማለት ነው does do ሁሌ ምንድነው የሚያስከትሉ verb 1 without inflection የሚል ነገር ስላለ ማለት ነው verb 1 ብቻ ነው የሚያስከትሉ s የለውም id የለውም ወይ ደግሞ ሌላ የለውም ኦኬ he doesn't drink tea at breakfast እሱ ቁርስ ሲበላ ሁሌ ሻይ አይጠጣም በቃ ልምዱ አይደለም በቁርስ ሰዓትስ ሻይ መጠጣም ልምዱ አይደለም የሚል ትርጉም አለው እሱ በቁርስ ጊዜ ሻይ አይጠጣም እሱ he doesn't drink tea at homework at breakfast no he doesn't drink tea at breakfast he doesn't drink tea at breakfast እሱ በቁርስ ጊዜ ሻይ አይጠጣም የሚል ትርጉም አለው ኦኬ ወደ ስድስተኛው ኤግዛምፕል እንሂድ she doesn't play football እሷ እግር ኳስ አትጫወትም ልምዱም የላትም በቃ አትጫወትም ማን እሷ የእግር ኳስ ጫወታ አትጫወትም እግር ኳስ አትጫወትም ማን እሷ she doesn't play football verb 1 inflection የሌለው without inflection ያከትላል verb 1 ነው የሚያከትለው does ስለሆነ she ይሁን it ይሁን you he ይሁን ኦኬ ምን አለ she doesn't play football she doesn't play football እሷ እግር ኳስ አትጫወትም ልምዱ አይደለም እያለን ነው ኦኬ ወደ ሰባተኛው ኤግዛምፕል እንሂድ we don't start work soon ቅርብ ጊዜ አሁን ቅርብ ጊዜ ስራ አንጀምርም በቃ ስራ ገና ነው በቃ አልታሰበም እያለን ነው ምን አለ we don't start work soon ቅርብ ጊዜ ስራ አንጀምርም እያለ ነው አንጀምርም ኦኬ ቅርብ ጊዜ ስራ አንጀምር የሚል ትርጉም አለው አሁን ወደ ሶስተኛው እስኪ ፎርም እንሂድ ምን question with simple present tense question form with simple present tense ወደ question ስንቀይር ወደ ጥያቄ ስንቀይረውስ ምን አይነት ስትራክቸር ይኖረዋል የሚለው እናያለን እዚህ ማለት ነው ኦኬ ኤግዛምፕል 1 ወደ ኤግዛምፕሉ እንሂድ do I buy a bread ለራሱ ይጠይቃል ሰውየው ምን አለ do I buy a bread እኔ ዳቦ እገዛለሁ ልምዴ ነው መግዛት እያለ ነው በደንብ እየተረዳችሁ ሂዱ ባይካችሁ በጣም መሰረታዊ የሆነ የእንግሊዝኛው አነጋገር ለመልመድ ወይ ደግሞ የእንግሊዝኛው ቋንቋ ለመልመድ መሰረታዊ የሆነ ቪዲዮ ነው የምንሰራው ያለ ነው ስለዚህ simple present tense ማለት ነው ኦኬ do I buy a bread እኔ ዳቦ እገዛለሁ ምን እያለ ነው ዳቦ ገዝቻለሁ እያለ አይደለም ዳቦ እየገዛሁ ነው እያለ አይደለም ግን ዳቦ መግዛቱ ልምድ አለኝ ወይ ለማለት ነው do I buy a bread ማለት do I buy a bread ዳቦ ገዛለሁ ግን እኔ ልምዴ ነው ዳቦ የመግዛት እያለ ነው ስለዚህ ዳቦ እገዛለሁ ወይ እያለ ነው ጥያቄ ነው ይሄ ኦኬ ስለዚህ ልምዱ እየጠየቀ ነው የኔ ልምዱ አለኝ ወይ እያለ ነው ኦኬ ወደ ሁለተኛው ኤግዛምፕል do they watch a TV regularly እነሱ ቲቪ ተረጋጋሚ ያያሉ ወይ ልምዳቸው ነው ወይ ማየቱ እያለን ነው እሺ do they watch TV regularly ኦኬ እነሱ በተደጋጋሚ ቲቪ ያያሉ የሚል ትርጉም አለው ጥያቄ ነው ይሄ ኦኬ ወደ ሶስተኛ ጥያቄ እንሂድ do you do your homework 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 የቤት ስራ ትሰራለህ በቃ አንተሲ የቤት ስራ የመስራት ልምዱ አለ እያለው ነው ስለዚህ የቤት ስራ ትሰራለህ ወይ
አሁን እየሰራህ ነው ወይ ማለት አይደለም። አንተ ዱ ከሆነ ምንድነው ታዲያ ትሰራለህ ወይ ማለት ሁሌስ የመስራቱ ልምዱ አለህ ወይ እያለ ነው። በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። do you do your homework? ኦኬ የቤት ስራ ትሰራለህ አሁን እየሰራህ ነው ማለት አይደለም። አንተ ልምዱ አለህ ወይ እያሉ ነው። ኦኬ ወደ አራተኛው ኤግዛምፕል ስንሄድ ደግሞ do we play some games every day? ለራሳቸው ነው የሚጠይቁ። ጨዋታ ግን ልምድ አለን ሁሌ ጨዋታ እንጫወታለን በቃ ጌም እንጫወታለን እያለ ነው። do we play games every day? እሺ ሁሉ ጊዜ ጨዋታ እንጫወታለን ወይ የሚል ትርጉም አለው። በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ኦኬ ወደ አምስተኛው እንሄድ። does he drink tea at breakfast? ምን አለ? does he drink tea at breakfast? at breakfast ምን አለ? does he drink tea at breakfast? ሁሌ ቁርስ ሰዓት ሻይ ይጠጣል ወይ እሱ ልምድ አለው ሻይ ለመጠጣት ወይ እያለ ነው። አሁን እየጠጣ ነው ወይ ማለት አይደለም። እሺ ምን አለ? does he drink tea at breakfast? በቁርስ ሰዓት ሻይ የመጠጣት ልምዱ አለው ወይ ማለት እሱ በቁርስ ሰዓት ሻይ ይጠጣል ወይ እያለ እየጠየቀ ነው። ልምዱ አለው ወይ እያለ ነው። ስለዚህ ሲምፕል ፕሬዘንት ቴንስ ነው ማለት ነው ይሄ። ወደ ስድስተኛው ኤግዛምፕል does she play football? እሷ የእግር ኳስ ትጫወታለች ወይ? እሷ እግር ኳስ ትጫወታለች ልምዱ አላት ሁሌ ትጫወታለች ወይስ አትጫወትም? አሁን እየተጫወተች ነው ወይ ማለት አይደለም። በደንብ ይተከታተሉኝ። ስለዚህ እሷ ልምዱ አላት ወይ የመጫወት ቢሄቨርስ አላት ወይ እያለን ነው። እሺ ኦኬ ወደ ሰባተኛው ኤግዛምፕል እንሂድ። do we start work soon? ቅርብ ጊዜ ስራ እንጀምራለን እየጠየቀ ነው። ለማን ነው የምጠይቀው? ለራሱ ይሁን ወይ አብረው ያሉት ነገር ሰዎች ነው የምጠይቀው ያለው። ቅርብ ጊዜ ስራ እንጀምራለን ወይ እየጠየቀ ነው። do we start work soon? I don't know how to answer for yourself. okay ስለዚህ simple present tense ማለት በጣም መሰረታዊ የእንግሊዝኛ ቋንቋ መሰረት ነው ብያችኋለሁ። ቤዚክ the fundamental one ብያችኋለሁ። እሺ ስለዚህ ራሳችሁ ደግሞ የተለያየ ቪዲዮ እየሰራችሁ የተለያየ ሴንቴንስ እየሰራችሁ ስሩ። ብዙ ነገር ትጠቀማላችሁ። ሁሌ አብዛኛው 90% እንዲያውም ይበዛል የምንጠቀመው ሲምፕል ፕሬዘንት ቴንስ ነው። ስለዚህ በጥያቄ መልክ በፖዚቲቭ መልክ በኮሽን መልክ ወይ ደግሞ በኔጌቲቭ መልክ እንዴት ሴንቴንስ እንደሚሰራ በደንብ እየሰራችሁ ሄዱ ማለት ነው። ከመውጣታችሁ በፊት ግን ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። Thank you very much.